እማዬ እማዬ እንዴት አደርሽ? ደግሞ በጣም ደስ ብሎሻል። ደግሞ ቤቱን ፏ ብሏል። ዛሬ ማን ነው የማላውቀው እንግዳ ይመጣብና እንዴ? አዎ ልጄ እንዴት አደርሽልኝ? ነይ እስኪ ልሳምሽ የኔ ቆንጆ። አዎ ዛሬ እንግዳ ይመጣብናል። ማ እኔ የማላውቀው እንግዳ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እንግዲህ አደራ ድራማ ክፍል 6 መጥቻለሁ። ቤተሰብ ያልሆናችሁ ከዛ በፊት ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኩ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን ሁሌም የምለቃቸው አዳዲስ ድራማዎች፣ የድራማ ትረካዎች እንዲደርሷችሁ ይሆናልና የደወል ምልክቷን ተጫኗት እያልኩ በፍቅር ጋብዛችኋለሁኝ። ክፍል 6 ክፍል 5 ላይ እንግዲህ ለማስታወስ ያህል ዳኒን እናትህን እንድታገኝ ከፈለግ ፍላሽ እንድትቀበል ወይም ደግሞ ፍላሹን ከሰላም ቤት የአቶ በኃይሉ ጃኬት ውስጥ ተቀምጧልና ያንን ፍላሽ እንድታመጣ ብሎ ማስጠንቀቂያ ሰጥቶት ነበር። ያንን ካላመጣህ ግን እናትህን ግንባሯን ብዬ እገልብሃለሁ ብሎታል። በዛ ላይ ደግሞ ወይዘሮ ገነትን ደግሞ ልጅሽን ማግኘት ከፈለግሽ ብሌን ስትመጣ እናትሽ ሞታለች ብለሽ እውነቱን እንድትናገር ይፈልጋለሁ። እንዲሁም ደግሞ እናትሽ አለች ያልኩሽ ውሸቴን ነው፣ ላሳይሽ የምችለው ምንም ነገር የለኝም በይ ብሎ እንዳስጠነቀቃትና ወይዘሮ ገነትም ለልጇ ስትል ያንን እንዳደረገች እናውቃለን። እናም ዛሬ በዚህ ክፍል ልናይ የምንችለውን ክፍል 6 ነው ይዤላችሁ የመጣሁት። ከኔ ጋር ከቆያችሁ ሁሉንም የምሰሙት ይሆናል። ስለዚህ ከኔ ጋር እንድትቆዩ በፍቅር ጋብዛችኋለሁ። ውድ ተመልካች አድማጮቼ ክፍል 6 እንግዲህ በምታዩት መልኩ ወይዘሮ ገነት ልጇን ለማግኘት በደስታ እንግዲህ ቀሚሷን ነጫጭ ልብሶቿን ለባብሳ ብሌንም እንግዲህ ቡና ፈላልተው ቤታቸውን ፈርሸው በአቅማቸው ከ10 ምናምን ዓመት በኋላ የናፈቀችውን ልጇን በህይወት በድምጽ ስለሰማችሁ በህይወት እንዳለም ስላወቀች ወይዘሮ ገነት ልታገኝ ስለሆነ ብሌን ደግሞ ታላቅ ወንድም መጣልኝ በሚል እየተደሰተች ይገኛሉና ብሌንም እናቴ ግን አዲሱ ልጅ ሲመጣ የድሮውን እያልሽ ወደ እሱ ፍቅሩ መስጠት ለእሱ ማዳላት አይቻልም እያለች ማስጠንቀቂያ እየሰጠቻት ነበረ። ወይዘሮ ገነትም እንግዲህ የኔ ውድ ልጅ እኔ እኮ በጣም ነው የምወድሽ፣ ስለዚህ አትጨነቂ ብላ እንግዲህ ለብሌን ለማረጋጋት ሞክራለች። እናቴ እኔ እኮ ግን በዚህ ምድር ማንም የለኝም፣ አጎት፣ አክስት እንዲሁም አባት፣ እናት አይገርምም? እኔ ምንም ዘመድ የለኝም አለቻት። እሷም እባክሽን ልጅ ብሌን እባክሽን ስለ እናትሽ እየጠየቅሽ አታስጨንቂኝ፣ እባክሽን ይቅር በይኝ አለቻት። ግን እማዬ ለምንድን ነው ስለ እናቴ ስጠይቅሽ ሁሌ እንደዚህ የምትጨነቂው? ለምንድን ነው እንደዚህ የምትይኝ አለቻት። ምክንያቱም ስለ እናትሽ ማወቅ ያሉብሽ ያልነገርኩሽ በጣም ብዙ ነገሮች አሉ ልጄ፣ ዛሬ ግን ልነግርሽ አልችልም፣ እናም ለዛ ነው አለቻት። ብሌንም እማዬ እባክሽ ንገሪኝ፣ ዛሬውኑ ንገሪኝ አለቻት። እናቷም እንግዲህ አይ ልጄ ዛሬ ቀኑ አይደለም፣ ወንድምሽን እናገኘው እንቀበለው እና ከዛ በኋላ ሁሉንም የምነግርሽ ይሆናል፣ ደግሞ የምወስድሽ ቦታ አለኝ እያለች እንግዲህ ለብሌንም ተስፋ በሚመስል ቃል ሰጥታታለች። በዚያ በኩል ደግሞ ዳኒ ፍላሹን ከቤት እንዳወጣ ስለታዘዘ በጣም ተጨንቆ ነበረ። ከዛም በተኛበት እንግዲህ አቶ በኃይሉ ሄዶ እናቱን በስለት ሲወጋበት ያንን ስለት እናቱ ደግሞ እየተሰጡ እያየ በጣም በቅዥት እየተወራጨ ባለበት ሰዓት በድንገት ስልኩ ተደውሎ ሲባትት በእንቅልፉ ልቡ ነው ወይም በህልሙ ነው። በጣም ደንግጦ አማትቦ ተነሳና ስልኩን አነሳ። ስልኩን ሲያነሳ ፍለሽን አምጣ ያለው ልጅ ነበርና አገኘው ያለው አይ ሰዎች ቤት ስለሆኑ ቤት ከቤት ስላልወጡብኝ ማገኘታቸውን እባክህ ትንሽ ታገዘኝ ግን እናቴን አቶ በኃይሉ ይመስለኛል የሆነ ሴት ስለት ሲወጋቸዋለሁ። ያችን ሴት ደግሞ እናቴ ትመስለኛል ያለው። አታስብ፣ ለጊዜው እናት ደህና ናት። ነገር ግን አንተ ያዘዝኩን ቶሎ ባላመጣ ቁጥር እናቴን ሞት እያፋጠንክ ነው። ምክንያቱም አቶ በኃይሉ እኔ እንዳልገድልኳት ካወቀ ራሱ ሂዶ ይገላታል፣ ወይም ደግሞ እኔም አንተ ያዘዝኩን ካላመጣ እኔ ራሴ ግንባሯን ብዬ ረፍቼ እገላታለሁ። ስለዚህ እናትን በእጅ እንደገደልካት ቁጠረው ብሎ በድጋሚ ያስፈራራል።
በዚህ በጭንቀት ውስጥ ሳለ እንግዲህ የደመ ነፍሱ ተነስቶ ወደ እነ ሰላም ቤት ሲገባ ወይዘሮ ሰላምና ቃልዬ እንዲሁም ብሌን ቁጭ ብለው ነበር። ከዛ በፊት ግን አቶ ባሄዶም ነበርና ማለትም ዳኒ ሳይገባ በፊት አቶ ባሄዶ ነበረ። ብሌን አንቺ ግን እንዴት አሳዳጊሽ ሞታል ትያለሽ? ማለት ቀብር ምናምን አትሄጂም እንዴ እያሉ ሲያስጨንቋት እሷም አይ አሳዳጊ እኮ አይደለም እናቴ እኮ ከሞተች ቆይታለች 10 ዓመት በፊት አረብ ሀገር ሄዳ እዛው ነው የሞተችው አለች ብሌን። እና አሳዳጊሽ አልሞተችም ማለት ነው አላት ባይሉ ቆጣ ብሎ። አዎ ስትል ድንግጥ ብሎ ከቤት ቶሎ ተስፈንጥሮ ወጣና ስልክ ደውሎ ያንን ፊደል ብሎ ያዘዘው ልጅ ቢሮ ፈልጋለሁ በፍጥነት ና ብሎ ቢሮ ሊያስጠርቶት እሱም ከቤት ወጥቶ ሄዶ ነበር። በዛ አጋጣሚ ነበረ ዳግም ወደ ቤት የገባው። ከዛም እንግዲህ እንኳን ደህና መጣ ብለው ከተቀበሉት በኋላ እባክህ አንተ ካለ ብሌን ጋር አንተ ተጫወት፣ እኔና ቃልዬ ግን የምንሄድበት ቦታ አለን ማለት ወይዘሮ ሰላም። እሱም እሽም እንዴት ሳይድር ብሎ በቆመበት ሰዓት ቃልዬ እማዬ አንቺ ልትሄጂ አይሻልም? እኔ እዚሁ ብቆይ አንቺ ሂጂ አለች። አይ የማስተዋውቅ ሰው አለኝ፣ ስለዚህ ተነሽና ልብስሽን ቀይሪ መሄድ አለብን ቦታ አላለቻት። እንግዲህ ቃልዬም ደስ ሳይላት ምናምን ያስረዳለች። በዛም መካከል ብሌንም እባክሽ እማዬ እናቴ ጋር እባክሽ እትዬ እናቴ ጋር ደርሼ መምጣት እችላለሁ ብላ እየጠየቀቻት ነበር። እሷም ትቻያለሽ ብላ ፈቅዳላት እነሱ ሲወጡ እንግዲህ ዳግም ቁጭ ብሎ ብሌንን እባክሽ ትንሽ ብርድ እያለኝ ነው አሞኝ ነው መሰለኝ ሻይ ልታፈይልኝ ትቻያለሽ አላት። ብሌንም እሺ ምንም ችግር የለ ብላ ሻይ ልታፈለለት ኪችን ስትገባ እሱም እንግዲህ ሩጦ ሂዶ ልብሱን ፈታተሽና በመጨረሻም ፍለሹን አገኘው። ግን ብሌን ቀድማ ሻዩን አፍልታ መታ ነበርና ሳሎን ላይ ስታጣው እየተጣራች ወደ መኝታ ክፍል ስትሄድ ፍለሹን ይዞ ሲወጣ በድንገት እጁ ላይ እንዳላየችው እና ምን እያደረገ እንደው ጠየቀችው። እሱም ነገራት እና ወይ ያገኘህበት እቃውን አስቀምጥ አለበተቀረ እለት እየደውዬ እናገራለሁ አለችው። እሱም እባክሽን ብሎ ለመናት። በዚህ ፍለሽ ምክንያት እናቴን በህይወት የማገኝበት አንዱ እድሌ ነው እባክሽን አላት። እሷ ምንድነው ውስጥ ያለው ስትለው ምንም የማውቀው ነገር የለኝም፣ ነገር ግን ይሄንን ከሰጠኋቸው እናቴ በህይወት እንዳለ ስላወኩ ሊያገናኙ ቃል ገብተውልኛል አላት። ብሌንም እንዴት እንደው ባላውቅም የቃሏን ሰጥታው እሺ ብላው ማለት ነው ፍለሹን ይዞ ሂዶ ለታዘዘው ደውሎ እንዳገኘውና አሁን እናቴን ማግኘት እንደምችል ንገረኝ እባክህ አለው። ሰውየውም እንግዲህ ውስጡ ያለውን በሙሉ መረጃ ወደ እኔ ላክልኝ አለው። ከዛም እንግዲህ ኮምፒውተሩ ጋር አገናኝቶ መረጃውን ከላከለት በኋላ እናቱ ጋር እንደሚያገናኙ ቃል ገብቶለት ስለነበር በደስታ ጮቤ እየረገጠ ነበር ያለው። ከዛ ግን ስልኩን እየጠበቀ ሳለ ምንም ስልክ አልደወለለትም። ምክንያቱም አቶ ባሄሉ ፈልጎት አቶ ባሄሉ ጋር ሄዶ ለምን ወይዘሮ ገነትን አልገደልካትም ብሎ አስጨንቆ ስለነበረ አሳዘነችኝ፣ ግሬስ ወርቅ አለመነችኝ። በዛ ላይ ደግሞ ብሌን እናቷ እንደሞተች እንደምትናገር አሳምናኛለች። ለዛም ደግሞ ያደረገች ይመስለኛል አለው። እኔ ግን ምንም አልተዋጠልኝም፣ የሆነ የደበከኝ ነገር እንዳለ ይሰማኛል አለ አቶ ባሄሉ። አይ በጭራሽ ስላሳዘነችኝ ነው እባክህን ይቅርታ አድርግልኝ ብሎ ለመነው። ግን አቶ ባሄሉም ምንም ያመነው አይመስለኝም። እናም በዛ ምክንያት እንግዲህ ልጁን በጣም ተናዶ ነበርና ስልክ ሳያነሳለት ውሎ ወደ መጨረሻ አገኝቶ አነሳለት ስልኩን። እባክህን ስልክህን ዘግተህብኛል፣ እኔ እኮ ያዘዝከኝን ጨርሻለሁ፣ እናቴ ጋር መች ነው የምታገናኘኝ? እባክህ እናቴ ጋር አገናኘኝ አለው። እሱም አንድ ስራ የመጨረሻ ስራና እናትህ ጋር አገናኝሃለሁ አለው። እንዴ እኔ እኮ እናትህ ጋር ማገናኝ ይሄንን ካመጣህ ነው ብለህ ነበር አለው። እኮ አንድ ይቀርሃል አለው። ምንድን ነው እሱ ብሎ ሲጠይቀው አቶ ባሄሉን ግደልልኝ አለው። ምክንያቱም እሱ የብዙዎችን ህይወት ያመሰቃቀልና የብዙ ሰዎችን ህይወት የቀማ በጣም አረመኔና ክፉ ሰው ስለሆነ መወገድ አለበት አለው። በጣም ደነገጠ፣ ከምትገምቱት በላይ በጣም ደነገጠ። እኔ ይህን ያህል ነፍሰ ገዳይ አይደለሁም፣ እንዴት እንደዚህ ትለኛለህ? በጭራሽ ላደርግ አልችልም። እኔ ይህን በጭራሽ አላደርገውም። ያዘዝከኝን ሰርቻለሁ፣ እባክህ እናቴ ጋር አገናኘኝ፣ ያለችበትን ንገረኝ አለው። እሱም ይሄንን ካላደረግ እናትህን
በራስ እጅ እንደገደልካት ቆጠረው። ምክንያቱም አቶ በኃይሉ ከማገኘቱ በፊት እኔ ራሴ ግንባሯን ብዬ ደፍቼ ገለግልሃለሁ ብሎ አሁንም አስጨነቀው። እሱም ሌላ ምንም አማራጭ ስላላገኘ እሺ አለው። እሺ ብሎት እንግዲህ ወደ አቶ በኃይሉ ቤት ሂዶ ማለትም ወደ ስራ ቦታው ሂዶ ቢሮ ጋር በመግባት በሰዓቱ ንዴቱን ለመወጣት እየሞከረ ነበር። ግን ከመቅጽበት ልቡ የሚጨክን አይነት ልጅ አይደለም እና ቢላዋውን ይዞ ለማስፈራራት እና የእናቱን ፎቶ ይዞችን ሴት ታውቃታለህ ያለው በመጀመሪያ አቶ በኃይሉን በጨረሻ አላውቃትም አለው። ለመጨረሻ ጊዜ ነው የምነግርህ ይችን ሴት ታውቃታለህ ወይ አታውቃትም ብሎ ጮኸበት ማለት ነው። ከዛ ተረጋጋ፣ ምን እየሆንክ ነው? አላውቃትም አሉ። ከዛም ከ15 ዓመት በፊት እንደዚህ ከእናቴ ሰርቀህ ወስደህ ስታሰራኝ ኑረህ አሰቃይተኸኛል። ነገር ግን ያንን ሁሉ እኔ ይቅርልሃለሁ። አሁን ግን እናቴ በህይወት እንዳለች ሰምቻለሁ። እናቴ ጋር በህይወት አገናኘኝ አላውቅም አለው። እንግዳውስ አንተን ከገደልኩህ እናቴ ጋር እንደሚያገናኝ ቃል የገባልኝ ሰው አለና እገላለሁ ብሎ ቢላዋውን አሳየው። ከዛም አቶ በኃይሉም እንግዲህ ፊት ለፊቱ ባስቀመጠው ሽጉጥ እየተጽናና ስለነበረ ምንም ቦታ አልሰጠውም ለሱ ንግግርና እንደውም እየቀለደበት ሁሉ ነበርና ቀስ አድርጎ ሽጉጡን አንስቶ ፊት ለፊቱ አስቀመጠው። እናም እንግዲህ ካንተ ቢላውና ከኔ ሽጉጥ የማን ያሸንፋል የሚመስል አይነት ጨዋታ ጀምሯል አቶ በኃይሉ። እንግዲህ ዳግምም እሱ ክፍል ውስጥ እንዳለ ነው። እናቱም በዚህ መልኩ ሽር ብላ ፏ ብላ ቤቷን አደመቃ የቤቷን ያላትን ያቅሟን አዘገጃጅታ ቡናቸውን አፍልተው ልጇ እንደሚመጣ በተስፋ እየጠበቀች ነው። ብሌንም በተመሳሳይ አዲሱ ወንድሟን ለመተዋወቅ በደስታ እየተዘጋጁ ባሉበት ሰዓት ነው። እንግዲህ ውድ ተመልካች አድማጮቼ በቀጣይ ክፍል ምን ይፈጠር ይሆን? አቶ በኃይሉ ዳግምን ይገለው ይሆን ወይንስ ዳግም ደግሞ አቶ በኃይሉን ይገለው ይሆን? እነ ብሌንስ ወይም ወይዘሮ ገነት ልጇን ታገኘው ይሆን በህይወት? ሁሉንም በቀጣይ ክፍል ይዤላችሁ የምመጣ ይሆናል። እስካሁን ግን ከኔ ጋር ስለነበራችሁ በፍቅር ስለተከታተላችሁኝ ምስጋና ከልቤ ነው። ካላችሁበት ይድረሳችሁኝ እያልኩኝ ቤተሰብ ያልሆናችሁኝ ውድ ተመልካቾች አሁንም ቤተሰብ እንድትሆኑ በፍቅር ጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላማችሁ ይብዛ።